በዛሬው ቪዲዮ ስለ ሲምፕል ፓስት የምናይ ይሆናል። በዚህ ቪዲዮ በኋላ ስለ ሲምፕል ፓስት ምንም የምትጨነቁት ነገር አይኖርም። ያው ስሙን ስለ ፕሬዘንት ክፍሎችን ፕሬዘንት ሲምፕል፣ ፕሬዘንት ኮንቲኒየስ፣ ፕሬዘንት ፐርፌክት እና ፕሬዘንት ፐርፌክት ኮንቲኒየስ ቴንስ መጨረሻችን የሚታወቅ ነው። አሁን ደግሞ የፓስት ክፍሎችን የምናይ ይሆናል። በዛሬ ግን ስለ ሲምፕል ፓስት ቴንስ የምናይ ይሆናል። አሁንም የዚህ ቴንስ እንደተለመደ በሁለት ሜን ክፍል አድርገን የምናየው አንደኛው የዚህን የጊዜ አይነት ምን አይነት ስትራክቸር ፎርም እንዳለውና ለምን ዓላማ እንደምንጠቀምበት መቼ በሚሆንበት ጊዜ ይህንን ቴንስ አፕላይ እንደምናደርግ የምናይ ይሆናል። በመጀመሪያው ሲምፕል ፓስት የዚህ ቴንስ ስትራክቸር ሲምፕል ሳብጀክት እንዳለ ከዚያም በኋላ ፕላስ ቢ ቨርብ እንላለን። ፓርት ዋን ላይ ስንማር በእንግሊዝኛው ሶስት ቨርቦች እንዳለን አይተናል አይደል? ቨርብ ዋን፣ ቨርብ ቱ፣ ቨርብ ስሪ እያለን እንደምንከፍላቸው ከእነዚህ ቨርቦች መካከል ቨርቦች ላይ የምንጠቀመው ትንሽ ሲምፕል ፓስት ለየት የሚያደርገው ነገር አንድን ግስ ወደ ቪዱ ስንቀይረው ከቨርብ ዋን በሁለት መልኩ ነው የሚጻፈው። ምክንያቱም ቨርቦች በሁለት ክፍሎች ስለሚሆን አንደኛው ሬጉላር የሚባላሉ ሬጉላር ቨርቦች ሬጉላር፣ ሁለተኛው ደግሞ ኢሬጉላር ቨርቦች ማለት አንድ የተሰጠን ግስ ከቨርብ ዋን ወደ ቨርብ ስንቀይረው በእነዚህ ሁለት ፎርሞች ነው የምንቀይረው። አንደኛው ሬጉላር በሚሆንበት ጊዜ እንዴት አድርገን እንደምንቀይረው እንዲሁም ኢሬጉላር ቨርብ ወይም ግስ በሚሆንበት ጊዜ እንዴት አድርገን ነው የምንቀይረው። ሬጉላር ቨርብ ብለን የምንጠራው ሲምፕሊ ከተሰጠን ቨርብ ዋን ወደ ቨርብ ቱ ስንቀይረው ኤዘር ቢ ኦር ኢዲ ዲ ኦር ኢዲ ሁለቱም አንድ ነው በመጨመር ከተሰጠን ግስ አንድ ወደ ግስ ሁለት ስንቀይረው ሬጉላር ቨርቦችን ብለን እንጠራቸዋለን። እነዚህ ሲምፕል ናቸው። ነገር ግን የሬጉላር ቨርቦች የሚሉላቸው ህግ አይከተሉም። እነዚህ ዲ ኦር ኢዲ በመጨመር የሚሉ ምንም ህጎችን በመጣስ በየራሳቸው ባወላቸውን እየቀያየሩ ወደ ፈለጉት ቢቱ እና ቢስር የሚቀየሩ ግሶች ቨርቦች ደግሞ ኢሬጉላር ቨርቦችን ብለን እንጠራቸዋለን ማለት ነው። ለምሳሌ እዚህ ላይ ፊኒሽ ካልኩኝ ፊኒሽ፣ እንዲሁም እዚህ ላይ ቪዚት፣ ፊኒሽ እና ቪዚት የሚላሉ እነዚህ ቨርብ ናቸው። ግስ አንድ እነዚህ ግሶች ወደ ቪቱ ግስ ሁለት ስንቀይራቸው እንዲሁም ወደ ግስ ሶስት ቪስሪ ፓስት ፓርቲሲፕል ስንቀይራቸው ምን የሚቀይሩት ነገር የላቸውም። ሲምፕሊ ኢዲ ጨምራል። ፊኒሽ የሚለው እዚህ ላይ ኢዲ ጨምርና ፊኒሽ ይሆናል። ፊኒሽ እዚህ ላይ ቪስሪ ፊኒሽ ይሆናል። ዘሴም እዚህ ላይ ምንድነው ያደረግነው? ወደ ፊኒሽ የሚለው ቃል ኢዲ ጨመርንበት። ይህንን ኢዲ ጨመርን። እንዲሁም ወደ ቪስሪ ስንቀይረው ኢዲ ጨመርንበት፣ ፊኒሽ ሆነ። እንዲሁም ቪዚት አለ እዚህ ላይ ቪዚት ከቨርብ ዋን ወደ ቪቱ ወይም ግስ ሁለት ስንቀይረው ምን ይሆናል? ቪዚት ቪዚት። እንዲሁም ወደ ፓስት ፓርቲሲፕል ስንቀይረው ቪዚት ይሆናል። እዚህ ላይ ኢዲ ጨመርኩ፣ እዚህ ላይ ኢዲ ጨመርኩ። ምንም የቀየርኩት ነገር የለኝም። እንደነዚህ አይነት ቨርቦች ሬጉላር ቨርቦች ወይም ህግ የሚከተሉ ግሶች ብለን እንጠራቸዋለን። የሬጉላር ቨርቦች ለምሳሌ መብላት ምንድነው? ኢት አለ። ኢት መብላት ነው። ኢት እዚህ ላይ ቪዋን ነው። ኢት ይህንን ግስ ወደ ቪቱና ወደ ቪስር ስቀይረው የተለያየ ፎርም ወይም ስትራክቸር አለው። ኢት የሚል ኤት ይሆናል። ኢት የሚል ባሁኑ ወደ ኤት ተቀየረ። ወደ ፓስት ፓርቲሲፕል በሚሆንበት ኢተን ማለት ኢተን እዚህ ላይ ጨመረ። ኢት የነበረው ኢኤን
ጨመረ። እንዲሁም እዚህ ላይ ድሪንክ ድሪንክ ምንድን ነው? መጠጣት ካለ ድሪንክ ወረድ ትላላችሁ፣ ውሃ እጠጣለሁ። ወደ ፓስ ስትቀይሩት ድሪንክ የሚል ድራንክ ይሆናል። ድራንክ እንዲሁም ወደ ቪስሪ ስትቀይሩት ድራንክ ይሆናል። እዚህ ላይ ድራንክ ከበርማ ወደ ቪት ወይ ወደ ፓስ ሲምፕል ፓስ ስንቀይረው ምንም ድሪንክ የነበረ ድራንክ አለው የሚለው ወደ ኤ ቀየረው፣ ወደ ቪቱ ሲቀየር ከበርቱ መልሶ ወደ በርመስሬ ሲቀየር ድራንክ ኤ የሚል ባውቱ ቀየረው ወደ ዩ ድራንክ የሚል ቀየረው። ስለዚህ ለእነዚህ አይነት ክሶች ኢሬጉላር ቨርብ ወይም ህግ የማይከተሉ ክሶችን ብለን እንጠራቸዋለን። እነዚህ ኢሬጉላር ቨርቦችን የግዴታ የሀብቱን ነው ይሻላል መሸምደድ ማወቅ አለባቸው። ምክንያቱም የተለያዩ ኤግዛምፕሎችን ስትሰሩ ኮመን የሆኑ ቨርቦችን ክሶችን የግድ በቃላችሁ መያዝ አለባቸው። እነዚህ ሬጉላር ቨርቦች የሚባል ግን ብዙም አያስቸግሩም። ኢዲ ወይም ዲ የምንጨምረው ኢዲ ጨምረ እንደሆንም ዲ የምንጨምረው ግን በመጨረሻው ቃል ኢ ካለ ዳበኒ ማለት ስለማንችል ዲ እንጨምራለን። ሲምፕሊ ማለት ነው። ኤግዛምፕል አይ ቪዚትድ የሀ የሰረና ሺ ድራንክ አልኮል ላስት ዊክ ብለናል። እነዚህ አዎንታዊ አረፍተ ነገሮች ናቸው። ምክንያቱም አንድ ሴንቴንስ በሶስት መልክ እንደምንጽፍ በፓርት ዋን ላይ ስላየን በአዎንታዊ አሉታዊና ጥያቄያዊ አረፍተ ነገር አድርገን መጻፍ እንደምንችል እነዚህ አዎንታዊ ናቸው። ይህ ፎርም የሚጠቅም የሚያገለግለን ስቴትመንቱ ወይም አረፍተ ነገሩ አዎንታዊ በሚሆንበት ጊዜ ብቻ ነው። ነገር ግን ወደ አሉታዊ አረፍተ ነገር በምንቀይርበት ጊዜ ይህንን ስትራክቸሩ ይቀየራል። ወደ ምን ይቀየራል? እዚህ ላይ ሳብጀክት ታላችሁ ሳብጀክት እንዳለ ከዚያም ፕላስ ዲድንት ፕላስ ቢሆን በርዋን ደግሞ እንዳለው ይሆናል። አያችሁ እዚህ ላይ ዲድንት አለ ነው ኖት የሚል ጨመርንበት። ዲድንት ማለት ሲምፕሊ ዲድ ፕላስ ኖት ማለት ነው። ዲድ ፕላስ ኖት ሲጻፍ ዲድንት ይሆናል። እዚህ ላይ ዲድንት ይሆንልናል ማለት ነው። ለዛ ነው ሳብጀክት ፕላስ ዲድንት ፕላስ ቢሆን ብለን የጻፍነው። እዚህ ላይ አይ ቪዚት የሀ የስተርዴይ የሚል አዎንታዊ አረፍተ ነገር አለን። ይህንን አረፍተ ነገር ወደ ኔጌቲቭ ስንቀይረው አይ እንዳለው እዚህ ላይ ይመጣል። አይ ከዚያስ ቪዚትን ነበር አይደል? እዚህ ላይ ወደ ምን ይቀየራል? ዲድንት እንዳለን እዚህ ላይ ዲድንት ካልን በኋላስ ቪዚት ቪስር ነው። ይህ ሊጨመርበት ሬጉላር ቨርብ ስለሆነ ይህ ሊጨምራል ወደ ቪስሪ ወይም ቨርብ ስንቀይር ነው። ወደ ቨርባል ስንመልሰው እነዚህም ይህ የሚል ካንስል አድርገን ቪዚት የሚል በራሱ የሆነ አይደንት ቪዚት የሀ የስተርዴ የሚለው ደግሞ ይቀጥላል እንዳለው ይሆናል። ሁለተኛው ሺ ድራንክ አልኮል ላስት ዊክ እሷ በባለፈው ሳምንት አልኮል ጠጥታ ነበር ከመጠን በላይ ያለ ነው። ወደ ኔጌቲቭ ስንቀይረው አልጠጣችን ነበር ወደ ሌላ እዚህ ላይ የሬጉላር ቨርብ ነው። ድራንክ አይደል? በመጀመሪያው ሳብጀክት እናምጣ ሺ የሚል ሺ እናምጣለን ከፊት ምክንያቱም ሳብጀክት ከመጀመሪያ ስለሚቀርብ እዚህ ላይ ከዚያ በኋላ ዲድንት ለሁሉም ነው። አንድን የሲምፕል ፓስት አዎንታዊ አረፍተ ነገር ወደ ኔጌቲቭ ስንቀይረው ሁሉንም ዲድንት የግዴታ ማሟላት አለባቸው። እዚህ ላይ ዲድንት እንላለን። ዲድንት ድራንክ ቪት ነው አይደል? በርባንስ ድሪንክ ምክንያቱም ኢሬጉላር ቨርብ ስለሆነ ድሪንክ እንላለን። እዚህ ላይ ድሪንክ ከዚያም እንዳለው መቀጠል ነው። ላስት አልኮል ላስት ዊክ የሚል አልኮል ላስት ዊክ ሺ ዲድንት ድሪንክ አልኮል ላስት ዊክ የሚል ይቀጥላል። እሷ በባለፈው ሳምንት አልኮል አልጠጣችም ነበር እያለ ነው። ስለዚህ በአዎንታዊ በምንበት ጊዜ ይህንን ፎርም ተከትለን የተለያዩ ኢሚዲየንስ ኤግዛምፕሎችን መጻፍ እንደምትችል እንዲሁም ወደ ጥያቄያዊ አረፍተ ነገር ስንቀይራቸው ይህንን ፎርም ተከትለን ነው የምንቀይረው። ዝም ብለን ኖት አንጨምረም። አይዶን ቪዚት የስተርዴይ ካለ ሮንግ ስለሆነ ይህን
ወደ አረፍተ ነገር መቀየር እንችላለን። ወደ አረፍተ ነገር ስንቀይረው እነዚህ ሲምፕሊ ዲድ የሚል ከፊት ማምጣት ነው። ዲድ ትላላቸው እዚህ ላይ ዲድ፣ ከዚያ ሳብጀክት፣ ከዚያ ፕላስ ቪዋን ቨርዋን አለ። ሌላ ምንም የምንጨምረው ነገር የለንም። ሲምፕሊ ቦታቸው ነው ያቀያየር ናቸው። ዲድንት ያልነው ለኔጌቲቭ በሚሆንበት ጊዜ ዲድንት እንዳለን፣ ፖዚቲቭ ጥያቄያዊ አረፍተ ነገር በሚሆንበት ጊዜ ደግሞ ዲድ እንላለን። ከዛ ሳብጀክት ከዛ ፕላስ ቨርቧል እንጠቀማለን። እስኪ ይህንን እስኪ እንቀየው። አይ ቪዚትድ ያሃ የስተርዴይ ይላል አይደል? የግዴታ ዲድ መጠቀም አለብን። እዚህ ላይ ዲድ የሚል ነገር የለም። ነገር ግን ዲድ የግዴታ ራሳችንን እንጠቀማለን። ዲድ እንዳለን እዚህ ላይ ዲድ። ከዚያ ሳብጀክቱ እዚህ ላይ ምንድን ነው? አይ አይደል? ሳብጀክቱ አንቀይረው እንዳለ ነው የሚወስዱ ዲድ አይ። ከዚያስ ቨርቧን እዚህ ላይ ቪዚትን ቪዚት ነው አይደል? ኢ አጥፍተን ቪዚት እንላለን። ቪላይ ቪዚት ቪዚት ይሃ ያስቁ እያለ ይቀጥላል። አረፍተ ነገሩ የስተርዴይ እዚህ ላይ ደግሞ የፊደል አረፍተ ነገር ቫልዩዌሽን ማስቀመጥ ነው። ሌላ ምንም የለውም። እዚህ ላይ ሺ ድራንክ አልኮል ላስት ዊክ ይላል አይደል? ዲድ እንዳለን ብለን ታሳይ ዲድ። ከዚያ ሳብጀክት እዚህ ላይ ምንድን ነው? ሺ እንዳለን እዚህ ላይ ሳብጀክት አንቀይረውም። ባለቤቱ ማለት ነው። ዲድ ሺ ካለ ድራንክ ቤት ነው። ወደ ቨርቧን ወደ ቅድሙ እንመልሰዋለን። ዲድ ሺ ድሪንክ ይሆናል። ድሪንክ አልኮል ላስት ዊክ እሷ በባለፈው አልኮል ጠጥታ ነበር እያለ ወደ ጥያቄው አረፍተ ነገር አንድን ድርጊት በተወሰነ በባለፈው ጊዜ የተፈጸመ ከሆነ ድርጊቱን ለመግለጽ ምን ትጠቀማላችሁ? የሲምፕል ፓስት። ለምሳሌ ውሃ እጠጣለሁ አይደል? ይህ በየቀን የምናደርገው በሲምፕል ፕሬዘንት አይ ድሪንክ። ነገር ግን ከሁለት ሰዓት በፊት ውሃ ከጠጣችሁ አንድ ሰው መጥቶ ውሃ ጠጣን ሲላችሁ ውሃ ጠጥቻለሁ ማለት ስትፈልጉ አይ ድራንክ ትላላችሁ። አይ ድራንክ ዋተር ትላላችሁ። ውሃ ጠጥቼ ነበር እያላችሁ ነው። በዚህ መሰረት በተወሰነ በባለፈው ጊዜ የተፈጸመ ድርጊት አክሽን ለመግለጽ ይህንን ቴንስ እንጠቀማለን። የተወሰነ የጊዜ ስንል ምን ማለታችን ነው? ይህንን ለመግለጽ የሚጠቀምበት የታይም ኤክስፕሬሽን ወይም የጊዜ መግለጫዎች አሉ። ለምሳሌ እነዚህ የጊዜ መግለጫዎች የሚባሉ ላስት ዊክ፣ ላስት ማንዝ፣ ላስት ማንዝ እዚህ ላይ 2 hours ago፣ 2 months ago፣ yesterday፣ የሚሉ ቃላቶችን ይጠቀማል። እዚህ ላይ ላስት ዊክ በባለፈው ጊዜ፣ ላስት ማንት በባለፈው ወር፣ እንዲሁም 2 hours ago ከሁለት ሰዓታት በፊት፣ 2 months ago ከሁለት ወራት በፊት፣ yesterday ትላንትና። እዚህ ላይ የተጠቀመው ምንድነው? ago የሚሉ እዚህ ላይ yesterday፣ እዚህ ላይ ደግሞ ላስት የሚሉ። ስለ ፕሬዘንት ፐርፌክት ቴንስ ስንማር ምን ብለን ነበር? to express an action which happened at indefinite time ብለን ነበር። አንድ ተግባር የተፈጸመው በባለፈው ነው፣ ነገር ግን መቼ እንደሆነ ታይሙ አይታወቅም፣ በግልጽ አይታወቅም ብለን ነበር። አሁንስ ይህንን የተፈጸመበት ድርጊት በደንብ ይታወቃል፣ በተወሰነ ጊዜ መሆን። ለምሳሌ አይ ድሪንክ ዋተር ላስት ዊክ አልኩኝ፣ በባለፈው ሳምንት እናድርግ ነበር፣ ጠጥቼ ነበር እያልን ነው። ስለዚህ በባለፈው ሳምንት ምንድነው? ስፔሲፊክ ነው፣ ጊዜው የታወቀና የተወሰነ ነው። እንዲሁም ላስት ማንዝ ስትል በባለፈው ወር ጊዜው ይታወቃል። ኦልሬዲ መቼ ብለው ሲጠይቃችሁ ላስት ማንዝ እያላችሁ ትመልሳላችሁ፣ በባለፈው ወር። ነገር ግን ፕሬዘንት ፐርፌክት ቴንስ ሪሴንትሊ፣ ቢፎር እያልን በፊት የሚል ግን መቼ እንደሆነ አይታወቅም ብለን አይተን ነበር። ስለዚህ ይህን ቃላቶችን የታይም መግለጫዎች የግዴታ
መያዝ ያስፈልጋቸዋል። ስፔሻሊ ከፕሬዘንት ፐርፌክት ቴንስ ለመለያየት ስለሚጠቅማቸው የስተርዴይ፣ አጎ፣ ላስት ዊክ፣ ላስት ማንዝ፣ ላስት ይር የሚሉ እነዚህ የጊዜ መግለጫዎችን ማየት መገንዘብ ይጠበቅባቸዋል። ለምሳሌ ኤግዛምፕል I visited ይሃ yesterday ማለት ትችላላችሁ። yesterday I visited ይሃ yesterday ያላችሁ ነው። ለምሳሌ እንደምታውቁት ጀስት ይህንን ቦታ ሂስቶሪካሊ ነው ይሃ ስንል I visited ይሃ yesterday ይሃ ትላንትና ጎብኝቼ ነበር። መቼ? ትላንትና የተወሰነ ነው ይታወቃል፣ መቼ እንደሆነ ጊዜው። እዚህ ላይ የሰጣችሁ ምንድን ነው? ሬጉላር ብለን ቅድም ያየ ነው። አሁን ሁለተኛ ኤግዛምፕል ስጣችሁ ጀስት ከኢሬጉላር ቨርቦች፣ ምክንያቱም በሁለቱም መሰረት መያዝ ስላለባችሁ ሺ ድራንክ አን አልኮል ሺ ድራንክ alcohol last month እዚህ ላይ she drank alcohol last month ያላችሁ ነው። እሷ በባለፈው ወር አልኮል ጠጥታ ነበር። ነገር ግን ከአሁን ምን የሚያገናኘው ነገር የለውም። በባለፈው ወር እሷ አልኮል መጠጣቷን እየገለጸ ነው። እዚህ ላይ የሬጉላር ቨርብ ነው፣ እዚህ ላይ ደግሞ ሬጉላር ቨርብ። ስለዚህ የሲምፕል ፓስት አንደኛው ፋንክሽን ምን ብለናል? አን አክሽን ዛት ሀፐን አት ዴፊኒት ታይም ኢን ዘ ፓስት፣ አንድን ነገር በተወሰነ ጊዜ በባለፈው የተፈጸመ ተግባር ምንም ከአሁን ጋር ግንኙነት የሌለው ተግባር ለመግለጽ ይህንን የጊዜ አይነት እንደምንጠቀም አይተናል። ሁለተኛው ፋንክሽን እዚህ ላይ ምን ያልኩ ነው? ዊዝ ይዝቱ ከይዝቱ ጋር ሲምፕል ፓስትን መጠቀም እችላለሁ። ለምን አላማው ከይዝቱ ጋር የምጠቀመው የሚል ጥያቄ ስናነሳ አንድን ድርጊት ወይም ተግባር በባለፈው ጊዜ በተደጋጋሚ ይፈጸም ነበር፣ ግን በአሁኑ ሰዓት አልቀጠለም፣ ምንም እየተከናወነ አይደለም። ማለትም to express an action which happened frequently in the past but no longer now፣ በአሁኑ ሰዓት ምንም አቋርጧል፣ ድርጊት በባለፈው ጊዜ ብቻ ነው የነበረው። እነዚህ ኤግዛምፕሎች ስንስራ when I was a child I used to cry ነው እዚህ ላይ ክራይ ማለት ማልቀስ ማለት when I was a child ልጅ በነበርኩበት ጊዜ ከዚያ ይዝቱ ተጠቀም። እዚህ ላይ ይዝቱ ያለው አይዝቱ ክራይ ማለት ታውቃላችሁ ማልቀስ ማለት ማልቀስ። ልጅ በነበርኩበት ሰዓት አይዝቱ ክራይ አለቅስ ነበር። ነገር ግን አሁን ላይ ሲያለቅስ አያለቅስም። ድርጊት የነበረው እሱ ልጅ በነበረበት ጊዜ ነው። ስለዚህ ለዚህ ነው አንድን ተግባር በባለፈው ጊዜ በተደጋጋሚ የሚፈጸም የነበረ ነገር ግን አሁን ያልቀጠለ ተግባር ለመግለጽ ይህንን ከይዝቱ ጋር ሲምፕል ፓስት እንደምጠቀምበት የገለጽ ነው። ሁለተኛው when we were young we used to play hide and seek እኛ ትንሽ ካደግን ማለት ወጣቶች በሆኑበት ጊዜ ምን እንጫወት ነበር? ወይ ላይ ድብብቆሽ ወይም እግር ኳስ እንጫወት ነበር ማለት ትችላላችሁ። ነገር ግን እዚህ ላይ ስትጠቀሙ ትርጉሙ ምን እያላችሁ ነው? ወጣት በነበራችሁበት ወቅት እየተጫወታችሁ እንደነበር እግር ኳስ ወይም የተለያዩ ጨዋታዎችን። ነገር ግን አሁን ካደጋችሁ ወደ ስራ ወደ የተለያዩ ቢዝነሶችን ስትገቡ አሁን ላይ ግን እያደረግነው አይደለም፣ ሬጉላርሊ እየተፈጸመ አይደለም ማለት ስትፈልጉ ነው ይህንን ቴኒስ የምትጠቀሙ። ትርጉሙ ገብቷችኋል ብዬ ተስፋ አደርጋለሁ ማለት ነው። ስለዚህ ከይዝቱ ጋር ነገር ግን እዚህ ላይ አንድ ነገር ልስጣችሁ። ከይዝቱ ምን ብለናል? አንድ ተግባር ይፈጸም የነበረ ነገር ግን አሁን ላይ ያልቀጠለ ነገር ቢ ይዝቱ ከሆነስ ቢ ፕላስ ይዝቱ
ከሆነስ ልዩነቱ ቢ ስንል ቨርብ ሳይሆን ቢ ቨርብ ቱ ቢ የሚባል ማለትም ኢዝ አም እና አር እነዚህ ሶስት ማለት ነው። ቢ ቨርብ ቱ ቢ ስንል ከዚያ ዩዝድ እንዳለ ሆኖ ከዚያ አይኤንጂ ፎርም ስትጠቀሙስ አይኤንጂ ፎርም ስትጠቀሙስ ምን ለማለት ነው? ከዚህ ላይ ትርጉሙ አይነት አይደለም። ይህንን ስትገልጹ ምን እያላች ነው? አከስተን ሳምቲንግ አንድን ነገር ለምጄዋለሁ፣ ምንም ለእኔ አዲስ ነገር አይደለም ለማለት ስትፈልጉ፣ ለምሳሌ የስ ና እስኪ የሆነ ሰው እንጠጣ ምናምን ሲላችሁ ደስ እኔ መጠጣት ምንድን ነው? መጠጣት ለእኔ አዲስ ነገር አይደለም ለምጄዋለሁ ማለት ስትፈልጉ ቢል ይዝቱ ትጠቀማላችሁ። ለምሳሌ እዚህ ላይ ኤግዛምፕል ልስጣችሁ። ይህን ማለትና ኤግዛምፕል እዚህ ላይ እንስራ። እዚህ መሰረት የስ ኤግዛምፕል እንደና አይ አም ዩዝድ ቱ ፕሌይ ፉትቦል ካላችሁ ፉትቦል ካላችሁ ምን እያላችሁ ነው? እግር ኳስ መጫወት ለእኔ አዲስ ነገር አይደለም ለምጄዋለሁ እያላችሁ አይ አም ዩዝድ ቱ እዚህ ላይ ተጠቀም አም የሚለው ቨርብ ቱ ቢ የሚለው ከዚያ ዩዝድ ቱ እንዳለ ተጠቀም። ከዚያ በኋላ በአይኤንጂ ግዴታ መጠቀም አለብን። እዚህ ላይ ፕሌይንግ የሚል በአይኤንጂ ጨመርበት። ከዚያ በኋላ ፉትቦል መጫወት ለእናንተ አዲስ ነገር እንዳልሆነ በተደጋጋሚ እንደምታደርጉት ለመግለጽ ይህንን ትጠቀማላችሁ ማለት ነው። የሲምፕል ፓስት ቴንስ የዛሬው ቪዲዮ ይህንን ይመስል ነበር። ቪዲዮ ከተመቻችሁ ሰብስክራይብ እና ላይክ ማድረግ እንዳይረሳ። በቀጣይ ክላስ እስከምንገናኝ ድረስ